የሚጀምረው የሲቤል ክፍል ደውል እየተደወለ እሷ ልትከፍት ስትሄድ ነው። በሩንም ከፈት አደረገችው። ኢርሃን በር ላይ ነበር። የታለች ሲል እየሮጠ ወደ ኤሊፍ ሄደ። ሲቤልም ማውራት ጀመረች። ችግራችሁን እረዳለሁ ብላ ቀጠለች። ችግራችሁን ከኤሊፍ ጋር እያወራው ነበረ። ለዛ ደግሞ 3 ሚሊዮን ብር እሰጥሃለሁ። 3 ሚሊዮን ብር አሁንም ልሰጥህ እችላለሁ። ያው እንደማያችሁ ከሆነ በጣም ትዋደዳላችሁ። ነገር ግን ደግሞ ገንዘብ ችግር ሆኖባችኋል። ስለዚህ በየአንዳንድ ቀን 1 ሚሊዮን ይገባልሃል ስትል ኤሊፍ ይሄ በጣም ብዙ ነው፣ ይቅርታ ልንቀበል አንችልም ተባብለው ከኢርሃን ጋር ተያዩ። ሲቤልም እኔን ሳይጠቅመኝ ምንም ያደረኩት ነገር የለም፣ በምላሹ ደግሞ እኔ የሚፈልገውን ልንገራችሁ ብላ ጀመረች። ይቅርታ ሲቤል ምንም እየገባኝ አይደለም አለች ኤሊፍ። ምን አይነት አግሪመንት ቢሆን ነው በ3 ቀን 3 ሚሊዮን ብር የሚያሰጥ ብላ ጠየቀቻት። ዘወር ብላም ስልኳን ነካካችና ተመልሳ ዞራ አየቻቸው። 3 ቀን ከኔ ጋር አብረት አሳልፋለህ፣ በእያንዳንዱ ቀን 1 ሚሊዮን ብር ይገባልሃል። ይሄ የኔ አግሪመንት ነው፣ አንተም ከዚህ ችግር ትወጣለህ ብላ ተመለከተችው። ታዲያ ይሄ የሚሆነው በዚሁ ክፍል ውስጥ ነው። 3 ቀን እኔ የምፈልገውን ነገር አብረኸኝ ታደርጋለህ። የነገሩን ሲሪየስነት ለማሳየት 500,000 ብር አካውንት ላይ ተልኳል። እሱም ስልኩ ወጣ አድርጎ አየው። እውነትም 500,000 ብር አስገብታለች። ኤሊፍ በጣም ደነገጠች፣ እንባም ተናነቃት። ሲቤልንም መመልከት ጀመረች። ይሄንን ለመመለስ 1 ሰዓት ብቻ ነው ያለክ፣ ከ1 ሰዓት በላይ አልታገስህ። ኤሊፍ በንዴት ልብሷን ጨመደደችው። ኢርሃን ጋርም ተያዩ።